ተነሱ አሜን ፈጥነ ተነሳይ ፈጥነሽ ተነሺ አሁን የምትተኛበት ጊዜ አይደለም ያለው ጴጥሮስ መተኛት መልካም ሊሆን ይችላል ግን ዛሬ አይደለም አሁን የሚተኛበት ጊዜ አይደለም ብዙ ጊዜ ልተኛ ትችላለህ ቤቱ ገብቶ እኮ ጴጥሮስ ተኝቶ ያውቃል ብዙ ዘመን ብዙ አመታት ምናልባት ጴጥሮስ በዚህ ጊዜ የሰባ ምናምን አመት ሰው ሊሆን ይችላል እድሜው ነገር ግን ሰባ ምናምን አመት ሙሉ ተኝቶ ሊሆን ይችላል ግን not now አሁን ግን የምትተኛበት ጊዜ አይደለም ስለዚህ ምን በል ፈጥነ ተነሳ እስቲ ፈጥነ ተነሳ በሉ ፈጥና ተነስ ፈጥነ ተነሳ ፈጥነ ተነሳ መጣውና ፈጥነ ተነሳ ጴጥሮስ ወዲያው ሪስፖንድ አደረገ ተነሳ ሲነሳ ሰንሰለቶቹ ወደቁ ከጴጥሮስ የሚፈልገው ነገር መታዘዝ ብቻ ነው እሺ ብሎ መነሳት ብቻ ነው ሰንሰለቴስ ምናምን አላለም መልአኩም ደግሞ ጴጥሮስ ብትነሳ ምን ይመስልሃል እስቲና እንደተኙ እነሱ እንመካከር አላለው there is no discussion አንዳንድ ጊዜ ኢሚዲየት የሆነ ወዲያውኑ ውሳኔ ሊወሰንባቸው የሚገቡ ነገሮች ላይ ውይይት አያስፈልግም አክሽን ነው የሚያስፈልገው መታዘዝ ነው የሚያስፈልገው ሲወራ ሃሌሉያ አሜን ስለዚህ መልአኩና ጴጥሮስ እስቲ ና ተዋቸው እነሱ እናንተ እንወያይ ምናምን ውስጥ አልገቡም መልአኩ መጣና ፈጥነ ተነሳ አሜን ጴጥሮስም ወዲያውኑ ፈጥኖ ተነሳ አሜን እኔ ጴጥሮስ በጣም ይገርመኛል ምን እንደሆነ ታውቃላችሁ የሚገርመኝ እንደዛ አይነት ዲፕ የሆነ እንቅልፍ ውስጥ ጥልቅ የሆነ እንቅልፍ ውስጥ ከተኛ በኋላ ወዲያው ለእግዚአብሔር ነገር ምላሽ የሚሰጠው በጣም ይገርመኛል ጴጥሮስ መተኛትን ተኝቷል መንፈሱ ግን ሁል ጊዜ ንቁ ነበር ሃሌሉያ ዛሬ ነግራችኋለሁ ወንድሞቼ እህቶች አሁን የሚተኛበት ሰዓት አይደለም እስከዛሬ ብዙ ጊዜ ተኝታችሁ ሊሆን ይችላል አሁን ግን የሚተኛበት ጊዜ አይደለም ፈጥናችሁ ተነሱ አሜን ሃሌሉያ አሜን ፈጥናችሁ ተነሱ አሜን ፈጥነ ተነሳ ነው ንቁ ስለነበር ወዲያውኑ ፈጥኖ ተነሳ ወገኖቼ እኔ አንድ ነገር ልንገራችሁ ለአንድ አማኝ ከሚያስፈልጉት ዋና ነገሮች አንዱ የነቃ መንፈስ ነው ንቁ የሆነ መንፈስ እግዚአብሔር በቃ በሽውታ ሲመጣ የሚያውቅ በብዙ ወጀቦች መካከል ሲመጣ የሚያውቅ እግዚአብሔር ሲንቀሳቀስ የሚያውቅ እግዚአብሔር